ህዝብን መደበቅ የሚፈልጉት ነገር አለ እንጂ ይሄ ነገር ምስጢር ሆኖ እንዲቀመጥ ለምን ፈለጉ የሚል በርካታ ነገሮችን ነው ዛሬ ድረስ ስለነዚህ ፍጡራን ቀጥተኛ የሆነ ምላሽ አልሰጠንም እስካሁን ይዋሸናል የሚሉ አሉ። ዩኒቨርስ ወይም ሁለንታ ከምን እንደተሰራ ለመረዳት እነዚህ ካለ ፍጡራን ጉጉት ላይ ናቸው። በአሜሪካ መንግስትና በእነዚህ በባዕድ ፍጡራኑ መካከል እንደውም የተደረገ ስምምነት አለ እና ፕሬዝዳንት ዶናልድ ትራምፕ ባዕድ ፍጡራኑ መኖራቸውን የሚያውቁ ሲሆን እንደውም መረጃውን ለመግለጽ አፋፍ ላይ ነበሩ። እንግዲህ በዚህ ጉዳይ ጥናት የሚያደርጉ ተመራማሪዎች ብዙ ጊዜ የሚያቀርቡት ነገር አለ። አሜሪካን ሲመሩ የነበሩ የተለያዩ መራሄ መንግስታት ስለ ኤሊያኖች ወይም ስለ ባዕድ ፍጡራን ወይም ስለማይታወቁ በራሪ አካላት ግልጽ ያልሆነ መረጃ ዛሬ ድረስ ይሰጣሉ ብለው ይሞግታሉ። እውነት ነው። አብዛኛውን ጊዜ ስናይ ግልጽ ያልሆነ መረጃዎች ነው ወይም ዝርዝር አድርገው አይናገሩም፣ ትንሽ ነገር ጣል አድርገው ያቆማሉ። ስለዚህ የሚቃረኑ መረጃዎች አንዳንድ ጊዜ ይታይባቸዋል። ስለዚህ ህዝብን መደበቅ የሚፈልጉት ነገር አለ እንጂ ይሄ ነገር ምስጢር ሆኖ እንዲቀመጥ ለምን ፈለጉ የሚል በርካታ ነገሮችን ነው ዛሬ ድረስ የሚያነሱት። ሆኖም ግን እንግዲህ አሁን ሰኔ ላይ በአሜሪካ ሴኔት ትልልቅ በስለላውም ያሉ በጦር መኮንኖችን በከፍተኛ ደረጃ ያሉት በአሜሪካ ሴኔት ፊት ቀርበው ይናገራሉ ተብሎ ይጠበቃል። ዜናውን እኛም በጉጉት እየጠበቅን ነው። ክቡራና ክቡራት እንግዲህ ላይክ በማድረግ ሀሳብ አስተያየታችሁን በመስጠት እንድትሳተፉ ፈልጋለሁ። ብዙዎች ታያላችሁ፣ ግን ላይኩ ትንሽ ነው። አድፍጦ መመልከት የተከለከለ ነው። ተምብስ አፕ ላይክ አድርጉ፣ ሀሳብ አስተያየታችሁን ስጡ። ሌላው አስገራሚ ነገር ክቡራን ተመልካቾቻችን እንግዲህ የአሜሪካ ህዝብ በተለይ ደግሞ የብሔራዊ ኤሮኖቲክስ ሰው አስተዳደር ናሳ የተባለው ተቋም ስለነዚህ ፍጡራን ቀጥተኛ የሆነ ምላሽ አልሰጠንም እስካሁን ይዋሸናል የሚሉ አሉ። መረጃዎች ይደበቃሉ እንጂ በጣም ብዙ መረጃዎች ከበቂ በላይ አለ ብለው ብዙዎቹ ሲያማረሩ፣ ሲሞግቱ፣ ሲከራከሩ እናያቸዋለን። እንግዲህ አሜሪካ መንግስትም ደግሞ በተለያየ ጊዜ ስለነዚህ የማይታወቁ በራሪ አካላት ከ1950 ጀምሮ ብዙ ፕሮጀክቶችን ከፍቶ አስጠንቷል። ከፕሮጀክቱ መካከል ለምሳሌ እነ ሳይን፣ እነ ሳውሰር፣ እነ ግሩች፣ እነ ብሉ ቡክ፣ እነ ኮንዶን የሚባሉ ትልልቅ ፕሮጀክቶች ነበሩ። እነዚህ ፕሮጀክቶች ደግሞ በጣም ብዙ ጥናትን ያጠኑ ሲሆን በተለይ ደግሞ ታዋቂው ብሉ ቡክ የሚባለው አንዱ ፕሮጀክት ነው። ሌላው የሚገርመው ከ1952 ጀምሮ እስከ 1969 ዓመተ ምህረት ድረስ የሄደውና በዛ ጊዜ የተጠናቀቀው ይሄ ፕሮጀክት ምንድን ነው የሚለው እነዚህ በራሪ አካላት ወይም ዩኤፍኦዎች የማይታወቁ በራሪ አካላት ለብሔራዊ ደህንነት አስጊ ናቸው ወይስ አይደሉም የሚል ሳይንሳዊ ጥናትም በማድረግ ጭምር ሲሆን ውጤቱን ለማወቅ ቢያንስ ወደ 3000 ገደማ የሚጠጉ ስለማይታወቁ በራሪ አካላት በጊዜው ሪፖርት ተመዝግቧል። ሪፖርቱ ግን ያው ለህዝብ እይታ ያልቀረበ በጊዜው በጣም ምስጢራዊ ተብሎ የቀረበ ሰነድ ነበረ። ያም በምስጢራዊነቱ እስካሁን ድረስ ይነሳልና ምንድነው አሳማኝ ተጨባጭ መረጃ አልተገኘም በሚል ነው በቃ እና ለብሔራዊ ደህንነታችን አስጊ ነገር የለውም በሚል ያ እንግዲህ በጊዜው ያ ጥናትና ምርምር እንዲቋጭ ተደርጓል። እና እነዚህ ታዩ የተባሉትም የማይታወቁ በራሪ አካላት ሳይሆኑ ለምርምር ወደ ሰማይ ተልከው የተላኩ ባሉኖች ከስነ ፈለክ ጋር ተያይዘው ያሉ የተፈጥሮ አካላት ናቸው እንጂ ምንም በራሪ አካል አልታየም የሚል በጊዜው ዘገባዎች ቀርበው ነበረ። ሌላው በጣም አስገራሚ ነገር ምንድነው የአውሮፕላን እና መንኮራኩር አብራሪዎች የተናገሩት ነገር ነውና እነዚህ ኤሊያኖች ወይም መጤ ፍጡራን እንበላቸው ወይም ባዕድ ፍጡራን ወይም ካለ ፍጥረት ምንድናቸው በሚለው ላይ ስላዩት ነገር በተለይ ካፒቴኖች የአውሮፕላንና የመንኮራኩር አብራሪዎች አስትሮናውቶች ማለት ነው ተናግረዋል። ለምሳሌ በ1969 ዓመተ ምህረት አፖሎ 11 የሚታወቀው ነው።
በተባለው ጉዞ ወደ ጨረቃ የተጓዘው አንድ ቡድን በተለይ ቡዝ አልድሪን በጊዜው ይታወቃል። በጉዞ ላይ ወደ 600 ማይል ርቀት ላይ የሆነ ብርሃናማ በራሪ አካል ከመንኮራኩሩ ጎን አቅጣጫ አብሮ ይታይ እንደነበረ የራሱን እይታ ነው በጊዜው የተናገረው። ይሄ ቀላል ነገር አይደለም። ይሄ ጠፈርተኛ በጊዜው ከመንኮራኩሩ አጠገብ ስለሚበረው ብርሃናማ ነገር ነው የተናገረው። እንግዲህ በጊዜው እውነት ነው ወይስ ውሸት ነው የተናገረው፣ ስላየ ነው ወይስ ስላላየ የሚለውን ለማረጋገጥ ፖሊግራፍ የሚባል ውሸት የሚናገሩ ሰዎችን የሚለይ መሳሪያ በጊዜው በሱ ላይ ሙከራ ሲደረግበት ውሸት እንዳልተናገረ መሳሪያው አረጋግጧል ማለት ነው። ይሄ ደግሞ በጣም አስገራሚ ነገር ነው ክቡራን ተመልካቾቻችን። ስለዚህ እነዚህ ነገሮች ምንድናቸው የሚለው ነው አሁን ድረስ ምስጢራዊነቱን ይዞ የቆየው። ሌላው በጣም የሚገርመው በቅርቡ ደግሞ መጋቢት 2018 ዓመተ ምህረት የአሜሪካ መንገደኛ አውሮፕላን ነው። ይሄ ደግሞ በጣም ቅርብ ነው። በአሪዞና ግዛት ሲበር በተለይ እሱን ያበሩ የነበሩ 2 ፓይለቶች በማይታወቁ በራሪ አካላት በ800 ኪሎ ሜትር ርቀት ላይ ማየታቸውን በጊዜው ተናገሩ። በተናገሩ ጊዜ በወቅቱ የአሜሪካ መንግስት ፋልኮን የተባሉ በጣም ፈጣን የዓለማችን ጀቶች ወደ ቦታው መላኩ በጊዜው ተዘግቦ እንደነበረ ዜናውን ማየት ትችላላችሁ። በጣም የሚገርመው ይሄ አንዱ በጣም ይሄ አስገራሚው ነገር ነው። ሌላው እንግዲህ እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሚያዝያ 2012 ዓመተ ምህረት ባለፈው የምታውቁት ነገር ነው። በጣም አስገራሚ ዜና ነበረ የተሰማው። የአሜሪካ መከላከያ ፔንታገን በጣም ምንነቱ ያልታወቀ በአሜሪካ የባህር ኃይሎች በሰማይ ላይ የበረረ የሚታይ በተለያዩ ጊዜያት የተቀረጹ 3 ቪዲዮዎችን ለህዝብ ይፋ ያደረገበት በጣም እንትን ነበረ፣ አስገራሚ ነበረ። ያለም ሙሉ ዜና ማሰራጫዎች አቅርበውት ነበረና በጊዜው መራሄ መንግስት የነበሩት ፕሬዚዳንት ዶናልድ ትራምፕ ይህን ቪዲዮ ካዩ በኋላ በእውነት አሉ በእውኑ እውነት ከሆነ በእጅጉ እደነቃለሁ የሚል አስተያየትን ሰጥተው እንደነበረ ሲኤንኤን በተለይ ኤፕሪል 30 2020 የዘገበውን ማየት ትችላላችሁ። እና ይሄ በጣም አስገራሚው እስካሁን ድረስ ከቀረቡት ደግሞ የቅርባችን ውስጥ ከምንላቸው ይሄ በጣም ዋነኛው መረጃ ነው ክቡራን ተመልካቾቻችን። እና በዚህ ላይ ነው እንግዲህ ዛሬ ቆይታ እያደረግን ያለ ነው። በጊዜው ደግሞ ሴናተር ሃሪ ሬድም ትዊት አድርገው ነበረ። በተለይ በትዊተር ገጻቸው ላይ ምን ይላሉ? በስተመጨረሻ ነው ያሉት፣ ፔንታገን ይህንን ፊልም በመልቀቁ በጣም ደስተኛ ነኝ። ነገር ግን አሉ ካለው ጥናት መረጃ አኳያ ከብዙ መረጃዎች በጣም ጥቂቱ ሲሆን አሜሪካ እንግዲህ ለጉዳዩ ትኩረት በመስጠት ከሳይንሳዊ እንዲሁም ከከፍተኛ ብሔራዊ ደህንነት አንጻርም ልታጤነው ይገባል፣ የአሜሪካ ሕዝብም መረጃው ይገባዋል የሚል አስተያየት ነበረ በጊዜው በትዊተር ገጻቸው ላይ የጻፉትና መረጃዎች ከጊዜ ወደ ጊዜ እየጨመሩ እየተለቀቁ አሁን ያለንበት ጊዜ ደርሰናል። ከወራት በኋላ ደግሞ በአሜሪካን ሴኔት እነዚህ ሰዎች ቀርበው እስካሁን ስላለው መረጃ ለዓለማችን ምን ሊናገሩ እንደሚችሉ የዓለም ሕዝብ በጉጉት ሁላችንም እየጠበቅነው እንገኛለን። ይሄ በጣም በጣም አስገራሚ ነው። ከዚህ ጋር ተያይዞ ታህሳስ 10 2012 ወይም ዲሴምበር 20 በኢትዮጵያ ዘመን አቆጣጠር ማለት ነው ባለፈው ዓመት አሜሪካ የጠፈር ኃይል ስፔስ ፎርስ ለመጀመሪያ ጊዜ በይፋ አቋቁማለች። ለምንድን ነው እንዴት ነው? ከብዙ ነገር ጋር ማሰብ ያስፈልጋል ይመስለኛል። እንግዲህ ይሄ ወታደራዊ ቅርንጫፍ ወይም የጠፈር ኃይል የሚባለው ኦፊሴላዊ የሆነ ህጋዊ የሆነ ባንዲራ ተሰጥቷቸዋል። በተለይ ግንቦት ላይ በጊዜው መራሄ መንግስት የነበሩት ፕሬዚዳንት ትራምፕ ምን ይላሉ? ለመከላከልም ሆነ እርምጃ ለመውሰድ ጠፈር መጪው ጊዜ ነው በማለት ነበረ ትንሽ ጠንከር ያለ ንግግር የተናገሩትና ለምንድን ነው ይሄ ስፔስ ፎርስ የተቋቋመው? መናቀው ነገር የለምና በጠፈር ላይኛ መሪ ነን የሚልም አስተያየት ሰጥተዋል። ይሄ በጣም በጣም አስገራሚ ነገር ነው። እንግዲህ ስፔስ ኮማንድ ወይም ከጠፈር ጋር ትኩረቱ ሳተላይቶችን ግንኙነቶችን ጠብቆ ለማቆየት የአሜሪካ ወታደራዊ ታዛ ለማድረግ ጂኦፖለቲካዊ ትኩረት እንዲሰጠው የሚል ነገር ነው የተናገሩት። ይሄ እንግዲህ በጣም አነጋጋሪው ሁኔታ ሆኖ አልፏል። በጣም የቅርብ መረጃ ደግሞ ማየት እንችላለን። በአሁን ባለንበት ዓመት ታህሳስ ላይ 2013 ዓመተ ምህረት የቀድሞ የእስራኤል የህዋ ደህንነት ኃላፊ እንግዲህ አስቡት፣ በጣም በትልቅ ደረጃ ላይ ያሉ ሰው ናቸው።
ከዚህ ዓለም ውጭ የሆኑ ባዕድ ፍጡራን መኖራቸውን ተናገሩ። በጊዜው እንደውም ማወቅ ብቻ ሳይሆን መናገር ብቻ ሳይሆን መራሄ መንግስት ትራምፕ ይህን ጉዳይ ያውቁ ነበረ በማለት የተናገሩት ነገር መላውን የዜና ማሰራጫ በጣም ትኩረት ሰጥቶታል። እንግዲህ በዚህ ወቅት እንግዲህ በእስራኤል መከላከያ ሚኒስቴር የቀድሞ የጠፈር ዳይሬክቶሬት ኃላፊ የነበሩት ፕሮፌሰር ሃይድ እሽድ ይባላሉ። ሃይም እሽድ ምን ብለዋል? እሳቸው እንደውም የሰው ልጅ ገና ዝግጁ አይደለም ይሄን ነገር ለማወቅና በውል ያልታወቁ ማለት በራሪ አካላት እንዳለ ይፋ እንዳይወጣ ጠይቀዋል የሚል በጣም አስገራሚ መረጃ የዲዮት አህሮናት ለተባለ ጋዜጣ ታህሳስ 2013 ላይ ነበረ። እንግዲህ የእስራኤል መከላከያ ሚኒስቴር በቀድሞ ደግሞ የጠፈር ዳይሬክቶሬት ኃላፊ የነበሩት ፕሮፌሰር ሃይም እሽድ የተናገሩት ይሄ በጣም ያለምን ህዝብ ሁሉ ያነጋገረ መረጃ ነው እና በጣም ያ በዕብራይስጥ ነበረ የታተመው በኢየሩሳሌም ፖስት ላይ ወጥቶ ኋላ ወደ እንግሊዘኛ ሲተረጎም መላውን ዓለም አነጋግሯልና በቃለ መጠይቅ ሲያደርጉ ምን ብለው ነበረ? ዩኒቨርስ ወይም ሁለንታ ከምን እንደተሰራ ለመረዳት እነዚህ ካል ፍጡራን ጉጉት ላይ ናቸው የሚል ነገር ተናግረዋል። ይሄም በጣም አስገራሚና አስደንጋጭ ነገር ነው በእውነትና ምን ብለዋል? እሳቸው እንደውም ጨምረው በአሜሪካ መንግስትና በእነዚህ በባዕድ ፍጡራኑ መካከል እንደውም የተደረገ ስምምነት አለ እና ፕሬዚዳንት ዶናልድ ትራምፕ ባዕድ ፍጡራኑ መኖራቸውን የሚያውቁ ሲሆን እንደውም መረጃውን ለመግለጽ አፋፍ ላይ ነበሩ። ግን አጠቃላይ ዓለም አቀፍ ሁከት እንዳይነሳ ለመከላከል ከመናገር እንዲቆጠቡ ተጠይቀው እንደነበር ጭምር እሽድ ገልጸዋል። ይሄ በጣም አስገራሚው አንድ ዘገባ ነው። ክቡራን ተመልካቾቻችን በጣም ዛሬ ስለ ዘገባዎቹ ነው። በሚቀጥለው መርሃ ግብር ላይ ግን ስለ እነዚህ ነገሮች እንዴት ነው የሚለውን ጨምረን ነው የምናየውና እሳቸው እንደውም ጋላክቲክ ፌዴሬሽን የሚለውን በመጥቀስ የሰው ልጅ እድገት አሳይቶ በአጠቃላይ ስለ ጠፈር መንኮራኩር ምን እንደሆነ የሚረዳበት ደረጃ ላይ እስከሚደርስ ድረስ ሲጠብቁ ቆይተዋል እንጂ እነዚህ ባዕድ ፍጡራን ወይም ኤሊያኑ በቅርቡ መምጣታቸው አይቀርም የሚል አስገራሚ ዘገባ ነው እንግዲህ የተናገሩት። ይሄ ራሱ አንዱ የቅርባችን መረጃ ነው። እንግዲህ ከቃለ መጠይቁ በኋላ በጊዜው የዋይት ሃውስ እና እስራኤል ባለስልጣናት ኤንቢሲ ኒውስ አስተያየት እንዲሰጡ ቢጠይቃቸውም ምላሽ አልሰጡም። ፔንታገን ቃል አቀባይ የሆኑት ሱጎግም በቃለ መጠይቁ ላይ አስተያየት መስጠት ፈቃደኛ እንዳልሆኑ በጊዜው ኤንቢሲ ኒውስ አስነብበውን ሁላችንም አንብበነዋል እና እንግዲህ ናሳም ቢሆን ዩኒቨርስ ውስጥ ኩለንታ ውስጥ ህይወትን ማሰስ አንዱ ስራው ነው። እስካሁን ግን ምንም አይነት የካል ፍጡራን ህይወት በተመለከተ ኤጀንሲው ምንም ምልክት አላገኘም ብለው ቃል አቀባዩ በጊዜው ተናግረዋል። ይሄ እንግዲህ ያስተባበሉበት እንትን ነው። ሌላው እንደውም ቃል አቀባዩ ጨምረው ሲገልጡ ምንም እንኳን አሉ ከዚህ ዓለም ውጭ ስላሉ ፍጡራን የህይወት ምልክቶች ገና ባናገኝም በሁለንታ ውስጥ ግን ብቻችን ነን ወይስ አይደለንም የሚለውን መሰረታዊ ጥያቄዎችን ለመመለስ ይረዳን ዘንድ ናሳ የፀሐይ ስርዓት እንዲሁም ከዚያ ባሻገር ያለው በመመርመር ላይ ይገኛል በማለት በቃለ መጠይቃቸው ላይ እንግዲህ አስተያየት ሰጥተዋል። እንግዲህ ከአድማስ ባሻገር ስላለው ሁለንታ በሚል እንግዲህ በተለይ የእሽድ ሐሳቦችን ውይይቱ በጣም ህዳር ላይ በሀገር ያናይ በተባለው ጽሑፍ ላይ ወጣ። በዝርዝር እዛ ላይም ተገለጠ። ከዛ በኋላ የዓለም ህዝብ መነጋገር ያደረገው እንግዲህ አሁን ባለንበት ዓመት መሆኑ ነው። ታህሳስ ላይ በርካታ እኚህ ሰው እንዴት ሊዋሹ ይችላሉ ነው ብዙዎቹ እያሉ ያሉት። ምክንያቱም እንደኛ የእስራኤል ሳተላይቶች ወደ ጠፈር ሲላኩ በበላይነት ያስተባበሩ ሰው ናቸው። ትልቅ የከበሩ ሰው ናቸው። ታዲያ እንዴት ሊዋሹ ይችላሉ የሚል ነው። ትክክል ቢሆኑ ነው የሚል ነው አብዛኞቹ አስተያየት የሰጡትና አሁን ግን አመለካከቶች እየተለወጡ በመሄዳቸው የበለጠ ተደራሽ በመሆናቸው ነው የሚል ነው እንግዲህ እሽድ አገላለጽ። እስካሁን ለምን አልተናገሩም የሚልም ጥያቄ ቀርቦላቸው ነበረ። ያኔ ምን አሉ? ከዛሬ 5 ዓመት በፊት ይሄን የምለውን ይዤ ብመጣ ኖሮ እስካሁን ሆስፒታል ውስጥ ገብቼ ነበረ በማለት ተናግረዋል። እንግዲህ የዲዮት እንግዲህ በነበራቸው ቃለ መጠይቅ እንደውም በመቀጠል ምን አሉ?
እንደውም ዛሬ ያሉ ከቀድሞ እንግዲህ በፊት ከ5 ዓመት ብናገር ምን የሚሰማኝ ነገር የለም፣ እኔም ሆስፒታል ውስጥ ነበረ። ዛሬ ግን ከቀድሞ መልኩ በተለየ መልኩ ራሳቸው እያወሩ ይገኛሉ። ምንም የማጣው ነገር የለኝም፣ ዲግሪዎቼን ሽልማቶቼን ተቀብያለሁ፣ በውጭ ዩኒቨርሲቲዎች ውስጥ የተከበርኩ ስለሆንኩኝ አሁንስ ባወጣው ብዬ ነው ያወጣሁት ይህን ምስጢራዊ ነገር የሚል አስገራሚና አከራካሪ ነገሮችን ነው የተናገሩት። በጊዜው ብዙ ንድፈ ሀሳቦችን በመመርመር ብዙ አስተያየቶች ጎርፈዋል። እንግዲህ ያንን እናንተ ማየት ትችላላችሁ። በተለይ ብሪታንያ የመከላከያ ሚኒስቴር ውስጥ ዩኤፍኦቹን ይመረምሩ የነበሩት ኒክ ፖት በጊዜው ኒክ ፖፕም ብለዋል የአሽድን ቃለመጠይቅ ያልተለመደ ብለው ነው የዘጉት። ይሄ በጣም አስገራሚ ነው። እንደውም እሳቸው ቀልድ ነው ሁሉ ጭምር በማለት ወይም በእውቀት ያለ አንድ ሰው ደረጃውን እየጣለ ነው ብለው አሽድን አጣጥለውባቸዋል። እንግዲህ ይሄ በጣም አስገራሚ ነው። ክቡራን ተመልካቾቻችን ይሄ ራሱ አንዱ መረጃ ነው። የቅርቡን መረጃ ደግሞ ስናይ ጆን ግሪንሆልድ ታህሳስ 29 2013 ላይ ወይም ጃንዋሪ 7 2021 ላይ ዩኤፍኦ ሴንትራል ኢንተለጀንስ ኤጀንሲ የሚለው ሲአይኤ ኮሌክሽን በሚል ርዕስ የለቀቀ ወደ 2.2 ሚሊዮን ገጾችን መረጃ ጀባ ብሎናል። አቤት የሚገርም ነገር ነው። እኔ በጣም ጓጉቼ ስለነበረ እነዚህ መረጃዎች ሊንኩን ሲልኩልኝ ሰዎች በጣም ነው የተደሰትኩት። 2.2 ሚሊዮን ገጾችን የያዘ ሰፊ መረጃ ነው የለቀቀው። በተለይ ጆን ግሪን በ1996 እንደ አውሮፓ ዘመን አቆጣጠር የ15 ዓመት ዕድሜው ጀምሮ መረጃዎችን ሲያከማች ነበረ እና እነዚህን የማይታወቁ በራሪ አካላትን አስመልክቶ ወደ 10,000 ጥያቄዎችን እንዳቀረበ ነበረ የተናገረው። በተለይ የአሜሪካ የስለላ ተቋም ወደ 2780 ገጾች እነዚህ ያልታወቁ በራሪ አካላትን አስመልክቶ የለቀቃቸውን ሰነዶች ነው በድረገጹ ላይ ይፋ ያደረገውና ይሄን ድረገጽ እንግዲህ እናንተም ጎብኘት አድርጋችሁ እንግዲህ ጊዜ ካላችሁ 2.2 ሚሊዮን ገጾችን ማንበብ ትችላላችሁ የሚል እምነት አለኝ። በተጨማሪ እንግዲህ ከፍተኛ ወጪን በማውጣት ከአሜሪካ የስለላ ተቋም በምስጢር ተይዞ የነበረው ዩኤፍኦ ኮሌክሽን ባልታወቁ በራሪ አካላት ዙሪያ ያለ ስብስብ የሚለውን ሲዲ ገዝቶት በድረገጹ ላይ ለቆታልና ፒዲኤፉን ብትፈልጉ አውርዳችሁ ማየት ትችላላችሁ። ክቡራን ተመልካቾቻችን እና አድማጮቻችን በቅርቡ ደግሞ በጣም 3 እንደዚሁ በራሪ አካላት ተነስተዋል። ቢያንስ ይሄን ቀረጻ ካደረኩ አይ ቲንክ 2 ሳምንት በፊትና የዓለም ህዝቦች ሁሉ መነጋገሪያ አድርገዋቸዋል። እነዚህ ነገሮች ምንድናቸው? እንቆቅልሹ ምንድነው የሚለው ነገር እስካሁን ደርሶ ሰኔ ላይ በቅርቡ ማለት ነው እንግዲህ በአሜሪካን ሴኔት ላይ ይህን ሁሉ መረጃ የያዙ ቀርበው ያብራራሉ ተብሎ ይጠበቃል። እንግዲህ በጣም አስገራሚ ነገር ነበረ። ስለ ማይታወቁ በራሪ አካላት ዩኤፍኦ ያቀረብኩላችሁ፣ ስለ ኤሊያኖች ያቀረብኩላችሁ እንግዲህ ይሄን ያህል መረጃ በጣም ቀላል አይደለም። በእነዚህ ደቂቃዎች ውስጥ ብዙ ነገሮችን ያየነው። እነዚህ ነገሮች በደንብ አድርጋችሁ ተመራመሩ፣ ዳሱ፣ በደንብ አንብቡ።